ሰላም የምሩካ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ቆንጆ ቅባት ነው ልሰራላችሁ የመጣሁት። እኔ ተቀብቼው በጣም የተስማማኝ ነው። ቅመም ለውጥ ብቻ መሆኑ መቅረቱ ነው። ቆንጆ ግብአቶችን ነው ያመጣሁት። ዛሬ እሳት ሳናስነካ ነው ለፀጉራችን ቆንጆ የሆነ ቅባት እንሰራለን። ከምጠቀማቸው ግብአቶች ናና አንዱ ነው። በውስጡ አንቲ ባክቴሪያ፣ አንቲ ፈንጋል ይይዛል። ከዛም ባሻገር ደግሞ ከፍተኛ መጠን ካሮቲን እና አንቲ ኦክሲዳንት አካቶ የያዘ ነው። ናናዬን እየቀነጠስኩ ነው ማወራችሁ። ማለት ይሄ ጠንካራው ፓርቱ አታስገቡት። ናናው እቺኛው ፓርት እንደዚህ መቀባ ችግር የለውም። ናና በጣም አንቲባዮቲክ ነው። በዛ ላይ ቅባት ላይ ተሰሩ ሽታውንም ትወዱታላችሁ። እንደዚህ ቀነጣጥሰን ነው የምንጠቀመው። ቀለል ይላል እንደዚህ ሲሆን። ሁሉንም እንደዚህ እናደርገዋለን። ናና ሽታውን በጣም ነው የምወደው። ሁሉም ነገር ላይ ነው የምጨምረው። ግቢ ውስጥም ስላለ ሁሉም ነገር ላይ ጨምርበታለሁ። ለፀጉሬም ተስማምቶኛል በጣም። እናንተ ሞክሩት። ዛሬ እነዚህን ግብአቶች አንድ ላይ እሰራለሁ። ሚስማማችሁን ደግሞ ለማወቅ አንዳንድ ሰርቼ ማሳየቻችሁ ትሞክሩታላችሁ። ዛሬ ግን እኔ ሰርቼ ቤት እንደምቀባው ቆንጆ ቅባት ነው ይዤላችሁ የመጣሁት። ይሄንን እንዲያርገን ጨርሰናል። እንደምታዩት አስተካክየዋለሁ። ቆንጆ ሆኖ እንትን ብሏል። በሁለተኛነት ደግሞ ናናንማ ጨረስኳት። በሁለተኛነት ደረጃ የጥብስ ቅጠል ነው የምንጠቀመው። የጥብስ ቅጠል ሁለቱንም ማለት ደረቅም ይዤ መጥቻለሁ፣ እርጥብም ይዤ መጥቻለሁ። ይሄ እርጥቡ ነው። ይሄ ደግሞ ካሜራ ላይ በደንብ ይገባላችኋል ብዬ ተስፋ አደርጋለሁ። ደረቁ ነው። ሁለቱም እንደሚሆን ለማሳየት ፈልጌ ነው። በሁለተኛነት ደረጃ የተጠቀምኩት ጥብስ ቅጠል የጥብስ ቅጠል ጥቅሞችን እንገራችሁ። በጣም ከሚታወቁ የፀጉር ማሳደጊያዎች ውስጥ ምርጡና በተጨማሪ ደግሞ ለደረቅና ለሚያሳክክ ቆዳ ፍቱን መድኃኒት ነው። እኔ ደግሞ ሞክሬዋለሁ። የሁለቱም ጸባይ አንድ ላይ ቢደባለቅ ለፎርፎር ማስወገጃ አስፈላጊ ናቸው። ናናም ጥብስ ቅጠልም ማለት ነው። በጣም ቆንጆ ናቸው። ለፀጉራችን ደግሞ ተስማሚ ነው። በመቀጠል እዚህ ጋር ቀረብ አድርጌ ለማሳየት እሞክራለሁ። እዚህ ጋር ያለው ቁርንፉድ ነው። ቁርንፉድ ለፀጉር በጣም ቆንጆ ነው። ቀረፋም እዚህ ጋር አለኝ። ቀረፋና ቁርንፉድም እንጠቀማለን። ቀረፋና ቁርንፉድ በጣም አሪፍ ነው። ግን እንደ ቅባታችሁ መጠን እንደምታዘጋጁትም የቅባት መጠን ነው መጠኑን የምትቀንሱትም የምትጨምሩትም ማለት ነው። ቁርንፉድና ቀረፋ ደረቅና መንታ ያልሆነ ጫፍ እንዲኖረን ይረዳል። ከዛ ባሻገር ደግሞ የፀጉራችን ዘለላ ጠንካራ እንዲሁም የፀጉራችን ብዛት እንዲጨምር ይረዳናል። በጣም አሪፍ ናቸው ማለት ነው ሁለቱ። በአራተኛ ደረጃ ደግሞ ጥቁር አዝሙድን እንጠቀማለን። በዋነኝነት ፀጉራችን እንዲያድግ ማድረጉ ሲሆን መነቃቀልን ለመቀነስ ምርጡ ቅመም ነው እና ይሄ ፀጉራችን ራሱ ጥቁር እንዲሆን ሻይን እንዲሆን የማድረግ ባህሪ ያለው፣ ለእድገቱም ለብዙ ነገር ቆንጆ ነው። በስፕሬይ መልክ መዘጋጀት ይችላል። አዘጋጅቼ ያሳያችኋለሁ እና አሁን ሁሉንም መስራት አዘጋጅቼዋለሁ። በላስቲክ እቃ እንዳትጠቀሙ። የምትጠቀሙበት ነገር እንዲህ አይነት ጃር ቢሆን ጥሩ ነው። ማለት የብርጭቆ ቢሆን ጥሩ ነው። የብርጭቆ ጃር ማለት ነው ቢሆን ጥሩ ነው እና እያንዳንዱን ግብአታችንን ደረቅ ነው አጥቤዋለሁ። ወደዚህ እንጨምራለን።
መጀመሪያ ጥቁር አዝሙድን ጨምረዋለሁ። አውጭ ፈሰሰብኝ ትንሽ መሰለኝ። ጥቁር አዝሙድ በጣም ነው የምወደው። በስፕሬ መልክ ራሱ ማስክም ስሰራ ጨምራለሁ። ይበቃል ማለት ነው የምንጨምረው። ይሄን ያህል ይበቃኛል። እነዚህን ሁሉንም እጠቀማለሁ። እስቲ እንዳይፈሳስብኝ በእጄ ልጨምር አልጨምር እያልኩ ነው። ቅባት ስለሆነ በጽዳት መሰራት አለበት። ታጥበ የምንቀባው ስለሆነ ይሄንን እንኳን እንዳለ ጨርሰዋለሁ። እናንተም ደግሞ አስተያየታችሁን ንገሩኝ። እያያችሁ ያሉ ሰዎች ደግሞ ሰብስክራይብ አድርጉኝ፣ ደግፉኝ፣ አበረታቱኝ ነው የሚባለው። እቺንም እንጨምራታለን። እርጥቧን ከስር ላድርጋት። ዛሬ በብዙ ጊዜ የሚሆነኝ ቅባትን ነው የምሰራው። በየጊዜው ቅባት መስራት አልወድም። ሮዝመሪ በጣም ነው የምወደው። ትንሽ አይደለም ብዙ ነው የምጨምረው። እናንተ ግን እንደ ግብአታችሁ መጨመር ትችላላችሁ። ይሄን ያህል ጨምሬበታለሁ። ናናውን ሁሉንም ነው የምጨርሰው። ሁሉንም ናና ጨርሰዋለሁ። አሪፍ ነው ለፀጉር ብቻውን ማድረግ መስራት ይቻላል። ከዛ ቅባቶችን ጨምራለሁ። ይሄኛውንም ያለኝን ቅባት አይነቶች እንዳለ ነው የምጨምረው። ጊዜ ካላችሁ ለሳምንት ጨለም ያለ ቦታ ላይ ልታረጉት ትችላላችሁ። ጊዜ ከሌላችሁና ቅባቱ ደግሞ በጣም አስፈላጊ ከሆነ ደግሞ 3 ቀንም በቂ ነው። ግን ዋናው ጨለም ያለ ቦታ ላይ ይቀመጥ። እሳት አታስነኩት፣ ጥቅሙም እንዳይቀንስብን። ትንንሽ የቀሩኝን ቅባቶች ልጨርሳቸው ብዬ እየቀባኋቸው ነው። እንዳለ እየከተትኳቸው ነው። ካስተርም ማድረጋለሁ። እኔ የሚስማማኝን ነው ማደርገው። ግድ እኔ ያረኩትን ማድረግ አይጠበቅባችሁ። ያላችሁ ቤት የምትጠቀሙትን የሚስማማችሁ ማድረግ ትችላላችሁ። ክዳኑ ወደቀብኝ። ኮኮናት ያው የኔ ፋቨራይት ነው። አጋጣሚ የወይራ ዘይት ስላለቀብኝ ነው እንጂ ሌላ ጊዜ የወይራ ዘይትም ቀላቅዬ ነው የምጠቀመው። የወይራ ዘይት ብቻውን አይስማማኝም። ከተቀላቀለ ግን ከቅባት ጋር ይስማማኛል። ይሄን ያህል ይበቃኛል። ብዙ ጊዜ ይሄንን መጠቀም እችላለሁ። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። እንደምታዩት ጨለም ያለ ቦታ ላይ እናደርገዋለን። በቀጣይ ደግሞ ከ3 ቀን በኋላ አሳያችኋለሁ። ይሄው እንደምታዩት አድርጌ አዘጋጅቼዋለሁ። ከ3 ቀን በኋላ ደግሞ ውጤቱን እናየዋለን። ቅባት ነው ዛሬ ይዤላችሁ የመጣሁት። ለፀጉር እድገት ጥንካሬውም ለሳሳ ፀጉር ራሱ በጣም ወሳኝ ምለው ነው። ያው ቅባት ስንቀባ ለውጡን ለማግኘት ኮንስታንት መጠቀም አለብን። ዘፍዝፈኑ የነበረው ቅባት እንደዚህ ሆኗል። ያው በብረት ማለት በላስቲክ ነገር እንዳትዘፈዝፉት ብዬ ተናግሬያለሁ። በላስቲክ መሆን የለበትም። እንደዚህ በጠርሙስ ነገር ቢሆን ነው ጥሩ እና እናጣራውና ውጤቱን ደግሞ እናያለን። አሪፍ እንደሚሆን አልጠራጠርም። ጥቁር አዝሙድ ብዙ ማዕድናት በውስጡ አሉት እና ለፀጉር በጣም ወሳኝ ነው። ካስገባንባቸው ነገሮች መሀል
ብዙ ተጠቅሜዋለሁ ጥቁር አዝሙዱን። አዎ አልከፈትም አለኝ። ብቅ አድርጌ ነው የዘጋሁት። ተከፍቷል እናጣራዋለን። በመጨረሻም ተከፍቶ እንዳላፈስ ጠበቤን ያፈሰስኩበትን ሁለተኛው እቃውን ላይ እንደዚህ ነቅነቅ አድርጌው ነበረ። በመሀል እንዳልኳችሁ ጨለማ ቦታ ላይ ነበረ ያስቀመጥኩት። ቆንጆ ሆኖ ነው እየተጣራ ያለው። ከስርም አለ፣ ግን እቃው አነስ ያለ እቃ ነው ይዤ የመጣሁት። ለዛ አልበቃኝም። አሁን ለጊዜው ለእናንተ ለማሳየት ያህል ግን ይሆነኛል። እቺን እንዳይንጣጣብኝ እዚህ ላይ ላድርግና ግን ቅባት እንደ አይነት ቆንጆ ቅባት የፈለገ ብትሰሩ ኮንስታንት መጠቀም መቻል አለባችሁ ውጤቱን ለማግኘት። የሰራሁትን የቅባት እቃዬ ላይ ልጨምራት። ሜዲን ምሩካይ መክተት ላይ ራሱ ብዙም አይደለውም። ሳይከብደኝ አይቀርም። ለመክተት እንዳይፈስብኝ በብዛት ሲስተር ነው የምከትልኝ። የሰርጂው ሲስተር እኔ መክተት ላይ ብዙም አይደለውም፣ ግን ለሞክር ይሆንልኛል መሰለኝ። መክተቻ ነገር ያስፈልገኛል። እንደምታዩት ይሄው ውጤቱ እንደዚህ ሆኗል። አሳያችሁ። አሪፍ ነው፣ ቆንጆ እና ስቀባ አሳያችኋለሁ የሰራሁትን ቅባት። በጣም ለፀጉር አሪፍ ነው፣ ግን በአንድ ጀንበር ለውጥ አያመጣም። ስሩ ፕሮሰስ ነው። ትንሽ ካሜራውን ያራቁት ስለመሰለኝ ቀረብ ጥሩ ይመስለኛል። ነፋስ አለ ግቢ ውስጥ ነው እኮ ለመቀርጸው እና ነፋስ ነገር አለ። እቺን እንዲረጋት እና በብዛት እኔ የምጠቀመው ቅባት እንደዚህ ነው። ፈርቼ ያው ሌላ ጊዜ ከማረገው የወይራ ዘይት ነው ያላረኩት። ባሉኝ ቅባቶች ነው የሰራሁት። እናንተ ደግሞ ይበላችሁን። እኔም ባለኝ ነው የሰራሁት። እናንተም ያላችሁን ይኸው ስቀባ ቅባት ወዳለሁ። ቅባት ስለምትወጂ ነው ወይ ያደገው እንዳትሉኝ እንጂ ደስ ሽታው ራሱ ደስ ሲል ያምኑ እንደቦላ ራሱ ማወቅ አልቻልኩም። ግን ደስ ይላል ሽታው ራሱ የሆነ አፍንጫ አይወጋም፣ ደስ የሚል እና ናውንም ቅጠል በደንብ ስላረኩበት ደስ የሚል ቴስት ነው የሰጠው። እንደምታዩት በደንብ እየተቀባው ያለው በደንብ እየተቀባው ነው። ብዙ ነው የሰራሁት ራሱ ለብዙ ጊዜ የሚሆነኝ ይመስለኛል። የቅባት ወዳጅ ምህረት የመኪና ድምጽ ምናምን ከረበሻችሁ ይቅርታ ጠይቃለሁ። ይህን ቅባት ሰርታችሁ እንደምትጠቀሙት እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ።
ቆንጆ ነው። እኔ ወድጄዋለሁ። ይሄ እዚህ ጋር እኔ በቦኔት ምክንያት ቦኔት እዚህ ጋር አታድርጉ። ሻሽም ሆነ ቦኔት ይሄ እዚህ ቤቤራችሁ ላይ አስጠግታችሁ አትሰሩ። ወደዚህ ወይም ደግሞ እንደዚህ አምጥታችሁ ሰሩ። ስስ ስለሆኑ ፊት ለፊት ያሉት ጸጉሮቻችን ቤቤራችን የእንትን የማለት ባህሪ ያለው ጸጉራችንን ይህንን ባዶ የማድረግ አላስተነፈሰኝም። መቀባት ራስን ያልኩት ዛላውን መቀባት አለበት። አብዛኛው ጊዜ ግን እኔ ዛላውን ጭቃ ቅባት ነው የምቀባው። እሱን አለኝ ግን ለእናንተ ብዬ ወይ ትንሽዬ ሰርቼ አሳያችኋለሁ። ግድ ማየት ስላለባችሁ ይሄኛውን ግን ቅባት ሰርታችሁ ተቀብታችሁ ቆንጆ ነው ጥሩ ነው እንዴት ነው የሚለውን እንደምትነግሩኝ ተስፋ አደርጋለሁ። ጸጉሬን እስቲ የደረሰበትን ከተመቸኝ ያሳያችኋለሁ። ራሴን በራሴ ዛሬ እየቀረስኩ ስለሆነ ችግር ነው የሆነብኝና እንደዚህ ባሳያችሁ ሳይሻል አይቀርም። ጸጉሬን ደግሞ የሚያውቁት ያውቁታል በጣም መለወጡ እና ይሄን ቅባት ሳታቋርጡ ብትቀቡት በጣም አሪፍ ነው። ውጤት ታዩበታላችሁ። እና ደግሞ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች ሰብስክራይብ አድርጉኝ። ላይክ ኮሜንት ማድረጉን አትርሱ። እወዳችኋለሁ። አስተያየትም ስጡኝ። እንግዲህ እኔ ለራሴ ከማደርገው ነገር ያስቀረውት የለም። የሰራውትን ተቀብቼ ያሳይቻችኋለሁ። በጣም አሪፍ ነው። ወድጄዋለሁ በጣም። እናንተም ከወደዳችሁት ተጠቅማችሁት ደግሞ ሞር ተጠቅማችሁ ታይታችሁ ከወደዳችሁት ከተመቻችሁ እንትን እንድትሉኝ እዚህ ኮመንት ላይ እንድታስቀምጡልኝ ፈልጋለሁ። እጠብቃለሁ። ከዛ በተረፈ እግዚአብሔር ቢፈቅድና ቢረዳን በቀጣይ ቆንጆ በማስክ የምመጣ ይመስለኛል። በቆንጆ ነገር እመጣለሁ። እወዳችኋለሁ። እግዚአብሔር ይፍቀድ። በቀጣይ እንገናኛለን። ቻው